ባሪያህ ነኝ ብላ እመቤታችን ድንግል ማርያም ለአምላኳ ራሷን አሳልፋ ስትሰጥ ደስታ ነው እንደገጠማት። 64 ዓመቷን በሙሉ ስታለቅስ እኮ ነው የኖረችው። አንድም ቀን ፈገግ ብላ እኮ አይታት አታውቅም። አንድም ቀን ደስተኛ ሆና አይተናት አናውቅም። እርሱን በመከተሏ ዋጋን የከፈለችው፣ እርሱን እሺ በማለቷ ከነበረችበት ቤተ መቅደስ ነው ተሰዳ የወጣችው። እሱን እሺ በማለቷ በረሃ ለበረሃን የተንከራተተችው። እሱን እሺ በማለቷ ወጉን እንኳን የጠበቀ መቃብር ስነ ስርዓት እንኳን አልተከናወነላትም። ሰማዕታት ክብራቸው ከፍ ያለው ስለ እግዚአብሔር ሲሉ ደማቸውን ስላፈሰሱ ነው። እንደ እመቤታችን ማን ሰማዕት አለ? ማን ሰማዕት አለ እንደሷ? እሷማ ትልቅ ሰማዕት ናት እንጂ የግብጽ በረሃና ግለት እግሮቿ እየፈነዱ እየደማባት ሄደችው። ይሄ ሰማዕትነት አይደለም? ምስክርነት አይደለም? ነቢያት ጻድቃን ናቸው የተመሰገኑ ኃላፊያቱን መጻያቱን የሚናገሩ፣ እርሷ ግን ከነቢያትም ትበልጣለች። ነቢያት ቢናገሩ ስለሚመጣው ክርስቶስ ነው። እርሷ እኮ የትንቢቱ ፍጻሜ ናት ራሷ። ከሐዋርያትም ትበልጣለች። አልኳችሁ እኮ 3 ዓመት ያወቁትን ሐዋርያት እሷ 33 ዓመት ታውቀዋለች ጠንቅቃ። ነው ክብሯ ከማንም ቅዱሳን ናቸው ብለን ከምንጠራቸው በሙሉ የበለጠ ነው።